የውጭ ሰዎችን ለማስደሰት ሲሉ ብቻ በህዝብ ፊት ፈገግ የሚሉ ነገር ግን ከካሜራ ጀርባና ከቤት ውስጥ በለቅሶና በጭንቀት የሚኖሩ ባለትዳሮችን ስንቶቻችን እናውቃለን? ሶሻል ሚዲያ ላይ ወይንም በሰዎች ስብስብ ውስጥ ሲገናኙ እንደ ንጉስና ንግስት የሚተያዩ እጅ ለእጅ ተያይዘው ውብ ፎቶዎችን የሚለጥፉ ሰዎች የቤታቸው በር ሲዘጋ ግን የሰላም ጥላ እንዳይኖር በእሳት ውስጥ እንዳሉ ስንቶቻችን ልብ ብለናል? ዛሬ በዚህ ቪዲዮ በሰዎች ፊት ደስተኛ መስሎ መታየትና ከውስጥ መፈራረስ በግንኙነት ላይ የሚያደርሰውን ከባድ ጫናና ይህንን ጭንብል አውልቆ እውነተኛ ሰላም ለማግኘት የሚረዱ 3 ወርቃማና ጠቃሚ መፍትሄዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ይህ የሚሆነው እንዴት መሰላችሁ? ብዙዎቻችን ማህበረሰቡ እንዴት ያይናል በሚል ስጋት ብቻ እንመራለን። ትዳራችን ሲሰበር፣ አለመግባባታችን ሲበዛ ሰዎች እንዴት ይፋታሉ ወይንም ምን ይሉናል ብለን እንሰጋለን። ይህንን የውሸት ስም ላለማጣት ሲባል ብቻ በህዝብ ፊት ደስተኛ ሆኖ የመታየት ትርኢት ማሳየት ይጀመራል። ግን አስቡት፣ ከሰው አይን ለማረፍ ሲሉ ብቻ የውስጥ ሰላምን አጥቶ በውሸት ፈገግታ ለመኖር ምን ያህል ይከብዳል። የሰው አፍ ሊዘጋ ይችላል፣ ግን የራስ ህይወትን ነፍስ ስትሰቃይ ዝም ማለት አይቻልም። የውሸት ደስታ ሸክም ከባድ ነው። ታዲያ ከዚህ ከባድ የውሸት ገጽታ እንዴት መውጣት እንችላለን? እነሆ 3 መፍትሄዎች። አንደኛ፣ ለሰዎች ብሎ መኖርን ማቆም። የሌሎችን አፍ ለማዘጋት ወይንም ማህበረሰቡን ለማስደሰት ሲባል የሚደረግ ትዳር የራስን ሰላም የሚሰርቅ ወጥመድ ነው። ህይወታችሁ የእናንተ እንጂ የሰዎች መድረክ አይደለም። ሁለተኛ፣ ከራስና ከአጋር ጋር ሐቀኛ መሆን። በቤት ውስጥ ችግር እያለ ሁሉ ሰላም ነው እያሉ መዋሸት ፈጽሞ መፍትሄ አያመጣም። ችግሮቻችሁን ለሰው ከመሸፈን ይልቅ በቤታችሁ ውስጥ ተነጋግራችሁ መፍትሄ ፈልጉላቸው። ሶስተኛ፣ ከውጭ ከንቱ ታይታ ይልቅ የውስጥ ሰላም ማስቀደም። ሰዎች ስለእናንተ ምን እንደሚያስቡ ሳይሆን በውስጣችሁ ምን ያህል እውነተኛ ደስታና መረጋጋት እንዳለ አሳሳቢው ጉዳይ እሱ መሆን አለበት። የውሸት ፈገግታ ብርሃን አይሆንም። የሰው ኑሮ ከሩቅ ያምራል። እውነተኛ ደስታ ግን ከካሜራ ፊት ሳይሆን ከቤት ውስጥ ሰላም ይጀምራል። ዛሬ ከዚህ ቪዲዮ ምን አገኛችሁ? እስኪ በኮሜንት ንገሩኝ። ለሰው ብለው ደስተኛ ለመምሰል የሚሞክሩ ሰዎችን ስትመለከቱ ምን ይሰማቸዋል? ቀጣይ በምን ርዕስ ላይ እንድንነጋገር ትፈልጋላችሁ? አስተያየታችሁን በኮሜንት ጻፉልኝ። አእምሮን የሚያነቁ አዳዲስ የስነ ልቦና ትምህርቶችን በየቀኑ ለማግኘት ንቁ አእምሮን ሰብስክራይብ ያድርጉ።